እንግዲህ ትላንት ብዙ ወደ አከራከረው ጉዳይ ደግሞ እንደምጣ 3 ፍጹም ቅጣት ምቶች የትላንትና ጨዋታ ርዕስ ናቸው። 2ቱ ጸድቀው ተመተው ወደ ጎልነት ተቀይረዋል። 3ኛው ደግሞ አጨቃጫቂ ሆኗል። ትላንት ጨዋታውን የዳኙት ዳኒ ማኩዌሊ በዩኤፋ ቻምፒየንስ ሊግ ጨዋታዎች ላይ በርከት ያሉ ግጥሚያዎችን የዳኙ ከ2011 ጀምሮ የፊፋ ኢንተርናሽናል አርቢትር ናቸው። የ43 ዓመቱ ኔዘርላንድሳዊ የደች ፉትቦል ፌዴሬሽን ውስጥ የዳኞች አሰልጣኝ ሲሆኑ በሌላኛው ስራቸው ደግሞ የፖሊስ መኮንን ናቸው፣ ኢንስፔክተር ናቸው። የሮተርዳሙ ሰው ዳኒ ማኩዌሊ። በአጨቃጫቂውን ጀምር ወይስ ቀደም ባሉት ሁሉንም ባስማሙት ፍጹም ቅጣት ምቶች? ያው የሁሉም በተለይ አርሰናል ደጋፊዎች ትላንትና እርር እንዳሉ አልጠራጠርም። በዚህ አንዳንድ አስተያየቶችም ስመለከት ነበር አይደል? ቅድም ካነበብኳቸውም በተጨማሪ የኤቤሬቺ ኤዘ 81ኛው ደቂቃ ላይ ያጋጠመው ጥፋት ፍጹም ቅጣት ምት እንደሆነ አርቢትሩ እዛው ኦንፊልድ ዲሲዥን ላይ አሳዩን። ነገር ግን ከቪአር ማዕከል ተመልከተውና እንደገና ሪቪው አድርግ በውሳኔ አንስማማም እኮ ሲሉ ነው ሲጠራጠሩ ነው ቪአር ዳኛው ልበል ለአርቢትሩ ሜዳ ላይ ላሉት ይህን መልእክት የሚያስተላልፉት። ታስታውሱ እንደሆነ በዚህ ፕሮግራም ላይ አንድ ጊዜ የሀገራችን ኢንተርናሽናል አርቢትር በአምላክ ተሰማን ጋብዘን ስንወያይ ስለ ቪአር እንደ ህግ ሳይሆን እንደ ምክር እንደ መመሪያ ለዳኞች የሚሰጥ አንድ ኢንተርናሽናል ምክር አለ። ያ ምክር ምንድነው? በአንድ ጨዋታ ላይ ከ2 በላይ ወደ ስክሪን አትሂድ የሚል። 2ም ሲበዛ ነው። ከ2 በላይ አትሂድ፣ ግን 2ም ሲበዛ ነው። 1 ኢትስ ኦኬ፣ 2ም ግን በተቻለ መጠን 2ኛውን አስወግድ ከሆነ ግን እሺ አድርገው። ከአቅም በላይ ከሆነ ከ2 በላይ ግን ወደ ስክሪን መሄድ መባከን ነው። በተቻለ መጠን የቪአር ማዕከሉን ውሳኔ ማመን ይኖርብሃል ማለት ነው። ትነጋገራለህ፣ ትወስናለህ። አሁን ቪአር ጣልቃ ገባ የሚባለው የግዴታ አርቢትሩ ወደ ስክሪን ስለሄደ ብቻ አይደለም፣ ወደ ሜዳው ዳር ስለሮጠ ብቻ አይደለም። ረዳቶቹ ራሱ ቪአር ማዕከል ቪአር ዳኛው ተብሎ የሚሾመው የሚወስነውን ያን ውሳኔ ደጋግሞ የሚያየውን አርቢትሩ የሚቀበልባቸው ብዙ የጨዋታ ጊዜያት አሉ እና ትላንትና ይህን በመሰለ ከፍ ያለ ማግኒቲዩድ ባለው ጨዋታ ላይ 2 ጊዜ ነው ወደ ስክሪን የሄዱት እና የቫር ክፍሉ በዚህ በኤቤሬቺ ኤዘ ላይ በዴቪድ ሃንኮ የተፈጸመውን ጥፋት ላይ ጥርጣሬ እንዳለው ነው ይሄ የሚያሳየው። ሂድና አንተ ስክሪን ላይ አይተህ ደግመህ አይተህ ወስን ተባለ። አርቢትሩ ግን በቅርብ ርቀት ቅድም አንድ አድማጫችን እንዳለው እውነት ነው፣ በቅርብ ርቀት በሚታይ አክሽኑን ሊያዩት ሊቆጣጠሩት በሚችሉበት ቦታ ላይ ቆመው ነው ያ ጥፋት የተፈጸመው እና ጨዋታውን ትላንትና ስናስተላልፍም ላይቭ ስንል እንደነበረው ጥፋቱ ግልጽ ነው። ጥፋቱ ፍጹም ቅጣት ምት የሚያሰጥ ነው። ሪፕሌውንም ስትመለከቱት የስ ግን ምንድን ነው ዩኤፋ የአውሮፓ እግር ኳስ ማህበር ብቻ አይደለም፣ በፊፋ ስር ባሉ በሁሉም የዓለማችን እግር ኳስ እንዲህ ባሉ ትልልቅ ፕሮፌሽናል ጨዋታዎች ላይ አንድ የሚያከራክር ነገር አለ። ሁሌም ኮንታክት ግድ ነው፣ ግን ኮንታክቱ ሶፍት ነው ወይስ ሃርድ ነው የሚል ነገር እና አርቢትሩ ወደ ቪአር ስክሪኑ ሄደው ስንት ጊዜ እንዳዩት አይታችሁታል? ስንት ጊዜ እንዳዩት እንደደጋገሙት ደግሞ ነው ጊዜ ወሰደ። እንዲያው ሚኬል አርቴታ ከጨዋታው በኋላ 13 ጊዜ አይተውት ነው ያለው። እንዲያውም 13 ስለመሆኑ እርግጠኛ አይደለሁም፣ ግን ደጋግመውታል። በጣም ደጋግሞ ለምን ተመለከቱት? አሁንም እሳቸው በዚህ በሃርድ ሶፍት በሚለው አተረጓጎም ላይ ጥርጣሬ ውስጥ እንደገቡ ነው የሚታየው። ግን ሌላ ነገር ማሰብ ይቻላል። አንዳንድ ዘጋቢዎች እዛ ከሜትሮፖሊታኑ እንደዘገቡት ስቴዲየሙ ስትሆንና ውጪ ስትሆን አንድ አይደለም። አንዳንድ
ያው ሃንኮ ጥፋቱን ፈጸመ። ጥፋቱ ግልጽ ነበር። እግሩ ላይ ረግጦታል፣ ወጥቶበታል። ኤዘ ላይ ማለት ነው። ቁርጭምጭሚቱ የሜታተርሳል አካባቢ ጫማው ማሰሪያ በጎን በኩል እንደረገጠው ግልጽ ነው። የቆሙ ምስሎችም ያረጋግጣሉ፣ ተደጋጋሚ ሪፕሌዎችም ያሳያሉ። ያ በሆነበት ሰዓት አርቢትሩ ወዲያውኑ ፍጹም ቅጣት ምቱን በእጃቸው ሲያሳዩ ሜትሮፖሊታኖ ጸጥ አለ። ሲወተውቱ የነበሩት የአትሌቲኮ ተጫዋቾች ናቸው። ሲወተውቱ የነበረው የአትሌቲኮ አሰልጣኝ ሲሚዮኔ ነበር። ሜዳ ዳር ላይ በምልክት ለአርቢትሩ አይታችኋል፣ ካሜራ እይታ ውስጥ ገብቶ ነበረ። ስክሪን ጋር ሂድልን፣ ሂድ ሜዳ ዳር ላይ እያለ ሲወተውት ነበር። በኋላ ከቪኤአር አርቢትሩ ወደ ስክሪን እንዲሄዱ ከተመከሩ በኋላ ግን የሜትሮፖሊታኖ ጩኸት ግን በጣም ጨመረ። በዛ ሰዓት ጸጥ ብሎ ነበር ደጋፊው። ወትዋቶቹ ተጫዋቾች እና አሰልጣኙ ነበር። አርቢትሩ ግን ወደ ስክሪን ሲሄዱ ሜትሮፖሊታኖ በጣም ጮኸ። ባለሜዳ ቡድን ደጋፊዎች በአርቢትር ውሳኔ ላይ ተጽዕኖ አላቸው ወይ? አርቢትሮች ሆን ብለው ባያደርጉት እንኳን ሰብኮንሽስ በሆኑ ውሳኔዎች ላይ በሆኑ ሰብኮንሽስ ጫናዎች በውሳኔያቸው ላይ ግን ተጽዕኖ እንደሚያሳድር ጥናቶች በደንብ ያሳያሉ። አሁን እዚህ ጋር ልንጠራጠር እንችላለን። በከባቢው ጫና ውስጥ ገብተዋል የሰውየው ደጋግመው ማየታቸው ራሱ በነገሩ እርግጠኝነትን እንዳላገኙ ያሳያል። ወዲያውኑ እርግጠኛ መሆን አልቻሉ እና ግን የሆነ ሰዓት ላይ መወሰን አለባቸው። መቼም 10 ደቂቃ ሲደጋግሙት አይቆዩ። እዚህ ጋር የሆነ ውሳኔ በሚያስፈልጋቸው ሰዓት በዛች በመወሰን ባለመወሰን ልክ ነው ልክ አይደለም በምትለው ጠባብ ድንበር ላይ የሜትሮፖሊታኖ ጩኸት እና እነዛ ውትወታዎች ተጽዕኖ ሳያሳድሩባቸው አይቀሩም። ይሄ ሆን ብለህ የምታደርገው አይደለም። በሰውኛ ይሄ ስነ አእምሮ ሊያድር የሚችል ጫና ነው። የቱንም ያህል ልምድ ያለው አርቢትር ቢሆን እንደዚህ አይነቱ ለክርክር የሚቀርብ ውሳኔ ወዲያውኑ ለመወሰን ሊቸገር ይችላል። በተለይ ደግሞ ረዳቱ ዋናው ቪአር ዳኛው አይሂድና ተመልከት ካለው የበለጠ ጥርጣሬ ውስጥ ነው የሚገባው እንጂማ እዛው በቅርብ ርቀት ላይ የተመለከቱትን እኮ ጥፋት ነው ፍጹም ቅጣት ምት ይገባል ብለው እኮ ወስነዋል። እና እነዚህ ሁኔታዎች አርቢትሩ ውሳኔያቸውን እንዲቀለብሱ እንዳደረጋቸው ይታመናል። ሰዓቱን ደግሞ አስቡ። 81ኛው ደቂቃ እንግዳው ቡድን ይሄን ፍጹም ቅጣት ምት ቢያስቆጥር ወደ ፍጻሜ የመሻገሩን እንደ ዋስትና ባይሆነው እንኳን እድሉን በጣም ያሰፋለታል። አዌ አሸንፈ መምጣት ወደ ኤምሬትስ። አንዲ ዴቪስ የተባሉት የቀድሞ የእንግሊዝ ፕሪሚየር ሊግ ኢሊት ልሂቅ አርቢትር በዚህ ውሳኔ ላይ በሰጡት አንድ ማብራሪያ፣ ሙያዊ ማብራሪያ ደካማ ውሳኔ ብለውታል። ደካማ ውሳኔ፣ መሆን የሌለበት ውሳኔ፣ መቀልበስ አልነበረበትም ሲሉ ነበር እና ሙያዊ ትንተና ሰጥተው እግሩን ረግጧል፣ ጨፍልቆታል። ይሄ ግልጽ ነው። ይሄ የሚያከራክር አይደለም። ይሄ ሶፍት አይደለም፣ ጥፋት ነው የሚሉት እሳቸው። የደቹ አርቢትር ከዚህ በፊትም በዩሮ 2020 እንግሊዝ ከዴንማርክ ጋር በነበራት የግማሽ ፍጻሜ ጨዋታ በሰጡት ፍጹም ቅጣት ምት በጭማሪ ሰዓት እንደዚህ ውዝግብ ውስጥ ገብተው ነበር ራሂም ስተርሊንግ ላይ በተፈጸመ ጥፋት እና በወቅቱ ውሳኔው ትክክል እንደሆነ የአውሮፓ እግር ኳስ ማህበር የአርቢትር ኮሚቴ ኮሚቴውን ወክለው መናገራቸው ይታወሳል። አርቢትሩ ውሳኔያቸው ትክክል ነው፣ ኤክስትራ ታይም ውስጥ ነው ፍጹም ቅጣት ምቱ የተሰጠውና ዴንማርኮች ብዙ ወቀሳ ያቀረቡበት ውሳኔ ነበር። እኚሁ አርቢትር ነበሩ ዩሮ 2020 ላይ። በዩሮ 2024 ደግሞ ጣሊያንና ክሮሺያ በምድብ ጨዋታ በተገናኙበት በዚያ ዕለት
8 ደቂቃ ጭማሪ የባከነ ሰዓት ጨምረው ጣሊያን 98ኛው ደቂቃ ላይ ጎል አስቆጠረች። ይሄም ክሮሺያዎችን አስከፋ። ብዙ ጭቅጭቅ ነበር ያስነሳው። የአውሮፓ እግር ኳስ ማህበር የአርቢትር ኮሚቴ 8 ደቂቃ መጨመሩ ተገቢ አልነበረም ብሏል። በኋላ እንደዚህ አይነት ክርክሮች ያስነሱ ውሳኔዎች በአርቢቱ ማህደር ውስጥ አሉ፣ ሌሎችም አሉ። ይሄኛው ደግሞ እዛ ውስጥ ተቀላቅሏል። ትላንት ለብዙዎች የቀድሞ አርቢትሮች ይሄ ግልጽ ጥፋት ፍጹም ቅጣት ምት ነበር። ሌላም ቅድም ከጠቀስኳቸው አንዲ ዴቪስም ሌላ አንድ አርቢትርም እንደዚሁ ይሄን ነገር በተመሳሳይ መልኩ ሲያብራሩ ሰምቻለሁ ከጨዋታው በኋላ። ስለዚህ ይሄ ነገር በዚሁ እንግዲህ ምንድነው ያልተፈጸመው ፍጹም ቅጣት ምት ብለን በዚሁ እንለፈው። አጨቃጫቂ ነው በቃ እንዲህ ያሉ ጉዳዮች የእግር ኳሱ አካላት ስለሆኑ ማለፍ ነው የሚያስፈልገውና ለመልሱ ጨዋታ አትሌቲኮ 1-0 ቢያሸንፍ ይሄው ጉዳይ መልሶ መቀስቀሱ አይቀርም። ያኔ እኮ ፍጹም ቅጣት ምት መሰጠት ሲገባው ስላልተሰጠ ነው የተሰጠው ተቀልብሶ ነው የሚል ክርክር እንደገና መነሳቱ አይቀርም። ግን እንደዚህ አይነቱ ነገር እንዳይኖር በእነ አርቴታ በኩል የበለጠ መስራት ግን ይጠይቃል። ለምሳሌ ከትላንትና በስቲያ በነበረው ጨዋታ ላይ 2 ፍጹም ቅጣት ምቶች ተሰጥተዋል። አንድ ለፔዤ፣ አንድ ለባየር ሙኒክ። ነገር ግን የፍጹም ቅጣት ምት ጉዳይ በዛ ጨዋታ ላይ ጉዳይ አልነበረም፣ ማለት ቀዳሚ ጉዳይ አልነበረም። ብዙ የጎል ዕድሎች ይፈጠሩ ስለነበር ከ9 ጎል 2ቱ ፍጹም ቅጣት ምት ነው። 7 ተቆጥሯል እኮ በኦፕን ፕሌይ። አርሰናል ትናንትና በኦፕን ፕሌይ በክፍት ጨዋታ ምን ያህል ጎል የማስቆጠር ዕድል አግኝተዋል? ምን ያህል ኦፕን ፕሌይ ኤክስጂ አግኝተዋል?